ወድቼዋለሁ። በቃ ስላንቺ ነው ሁሌ ማስበው። ስንቴን ምን ስለኔ ነው የምታስበው? ሁሌ ስላንቺ ነው ማስበው። እንጀራ ጋገሪ ምናምን አለ። አረ እንጀራ መጋገር አይደለም። ኤኒ ካይንድ ኦፍ ኩኪንግ ኳሱ ማቆርጥ አቪያተር ግን እንዳቆርጥ እኔ አንድ ወር ደሞዜ ነው ባንዲ በሁለት ሰከንድ ያጣሁት። አቴውም የለበሰው ልጅ እናፍሰዋለን። ይሄን ገንዘብ ኦሪጂናል እኮ ነው። አንተ ጉቺ እኮ ነው ከላይ ያረግ እንደነቃ ጠብቀን ዛሬ በርግዶልን ፈጣሪ ተመስገን። ነቃ አረ ብራዘር በቃ በእናታችሁ ተፋቱ። አንተ ከዚህ በላይ ስቃይ አይበቃም? ተቀጠቀጥክ እኮ። ይበቃል። ምንድነው አንተ ደግሞ የምታሽቃብጠው? ወይ ሂድና ታሰርልታ። ምንድነው አዛኝ ቅቤ አንጓች ነኝ አለ። ምንድነው እሺ ከኔ የምትፈልጉት? እኛ ካንተ የምንፈልገው ምን መሰለህ? በቃ የምትፈልጉት ገንዘብ ነው አይደል? በቃ ችግር የለም። ለፋሚሊ ደውሉ። የምትፈልጉትን ያህል ገንዘብ ይሰጣችሁ። ሄሎ፣ ጤና ይስጥልኝ። አቤት። ስልኮትን ከልጆት አግኝተን ነበር የደወልንልዎት። አሁን ምንድነው? ወደ ጉዳይ ግባ እንጂ ቶሎ በል። ይኸውልዎት ልጆት በእኛ ቁጥጥር ስር ነው አሁን ላይ የሚገኘው። ልጆት ከነነፍሱ ለማግኘት የኢትዮጵያ 1 ሚሊዮን ብር አሁኑን ያስገቡልናል በባንክ አካውንታችን። አይ የኔ ልጅ አይሆንም። ልጅ አይደለም። የዋሸኖት መስሎት ነው። ድምፁን ይስሙት። ንገረው። ኧረ አባዬ እኔ ነኝ አባዬ። አለው እበት አባጋጠና አንተ ተባይ ሰሙት አይደለ? እኔ ከናካቴው ልጅ የለኝ። ማን ነኝ እንደው? ፈጣሪ የሰጠውን እኮ እንትን መቀበል ነው አይደለ? እንጂ 1 ሚሊዮን ብር ምን አላት ለልጅ ከማጸ እኔ ያን የወለድኩት 1 ሚሊዮን ብር ምን ነበር? ሸምጥጠውት ነው ሸመጠጡት። አላውቀውም። የታባቱ እኮ ይቻል። በጣም የሚያሳዝን ልጅ ነው። ምስኪን ነው። ቤተሰብ በዚህ ሰዓት ሲከዳው ምን ታደርጋለህ? በጣም የሚያሳዝን። ሄሎ አባዬ። አንተ ለቀቁ? በእውነት ለቀቁኝ። ለምን? እኔ ሮማንስ አልችልም። ሮማንቲክ ነገር ቢዝነስ አይ ኖ እኔ አልችልበትም። ሰው እንደዚህ በጣም ሮማንቲክ ሲሆን ኢትስ ተርን ኦፍ ፎር ሚ። ሶ ምንድን ነው የሚባለው? casual just I like intelligence እንጂ አበባ 10 ጊዜ first of all it's waste of money ነገ የሚሞቱ ነገሮች ናቸው። እንጀራ ጋገሪ ምናምን አለ። አረ እንጀራ መጋገር አይደለም። any kind of cooking ፓስታ መስራት እችላለሁ። I think መቀቀሉን ነው እንግዲህ ሶሱን አይደል? ውሃው እኮ ነው የሚቀቀለው። አለው ከዛ 5 ደቂቃ ቀቅለው ብላል። አቃጥዬም አውቃለሁ። ፓስታ ያ ስለዚህ ያ እንደ ፓስታ እኮ ሊቃጠል አይችልም እኮ። ይችላል። አይ ፕሮሚስ ዩ ውሃው አልቆ ነው። ውሃው አልቆ ረስተሽ ነው። ታዲያ አሁን በቲቪ ውስጥ ማለት ፑ እያሉ ነው። ጤና ይስጥልኝ። ዛሬ በህል የሚንከራተተው ወንድማችሁን ቭሎግ አሳያችኋለሁ ማለት ነው። ቀጥታ ወደ ኪችን። አራዚ ኪችን ማልገባም ብዙ ታሪክ አለ ብዬ የሌላው ፈንጃ መክናል። እኔ ኪችን ለማምከና ስቶቭ ለመለኮስ እዚህ ጋር የተለያዩ ካልሲዎችን ከደራረኩኝ በኋላ ብርድ ልብስ አወጣለሁ። ከዛ ጃኬት ሱሪ ካደረኩኝ በኋላ ጃኬቴን ዘጋ አድርጌ ብርድ ልብሴን ጣል ካረኩኝ በኋላ ለደንቡ ደም የኪችን ልብሳችንን ጣራ አድርጌ እሄዳለሁ። ምክንያቱም እያዛ ቸግሮኛል። መንፈሱ አለቅ ብሎ በር እንኳን ቀምሼ ነው የምከፍተው። በርግጫ ኪችን ስገባ ድስት ከነ ጭልፋ ቁጭ ብሏል። ጭልፋ ወጥ ስለነካው ይሄማ ወጣለሁ ብዬ ቀስ አድርጌ ለማሞቅ ስቶፉ ጣ አድርጌው ላጦ ደጉቻ ኑሮ ቀጥሎ የኪችን ነው ዳገት የሆነብኝ። ሰው ኪችን ገብቶ እህል ይሰራል። እኔ ኪችን ገብቼ ሞት ነው ትሬዲንግ ማድረገው። እኔ እንደው ምርረን ያለኝ ብዬ ቀጥታ ወደ ሻወር ስገባ ውሃ የለም ብለው ብሰራው ውሃ የለም። ቀጥታ እንግዲህ እናሸንፋለን ለመታጠብ በባልዲ ውሃ ዘግኜ ካመጣሁኝ በኋላ ተመልሼ እዛው ሻወር ቤት ቁጭ ለደንቡም ቢሆን ውሃ ሽል ከታጠብኩኝ በኋላ ቅዝቃዜው ይገርማችኋል። ይህን ሰሞን የምሬን ነው የምላችሁ። ቻይና የግል ፀሐይ ካላመረተች በዚህ ብርድ ጀላቲ መሆናችን ነው። ሳሎንም አረፍ ለማለት ሲል እግሬ ተጠላለፈ። እንዴት ነው የሚቀመጠው ብዬ አቃጠኝና ቀጥታ ሄጄ ከላይ ቁጭ። ከዛ ቁጭ ካልኩኝ በኋላ ምግቡ ትዝ አለኝ። እዚህ ኪችን ድጋሚ አልገባም። ይሄ ኪችን ከእህል ቀጥሎ የሙት መንፈስ አለው። ቀጥታ ዝም ብሎ ይስበኛል። አቤት ምግቡ ሽታ! ሳሎኖኜ ነው አፍንጫዬን ያወደኝ ነው መላችሁ። እንግዲህ ሆዴን እያሸው እስክበላ ድረስ ቸኩያለሁ። ፍሏ ዛሬ ደግሞ ስራ እናንተ ተዝናኛለሽ። አውሬት ነው ዝምብሎ ቆይቀ መታወቂያ ይዘሻል። በቃ ተመለሽ። አይቻልም ስለማይቻል ሰውነት በጣም የሚያምረው መነጽር ደግሞ በጣም ነው የሚያምረው አይደለ ወይ? ግቢ የሚያስፈልግ ነገር ካለ ችግር የለውም። እሺ ሰላም ብራዘር፣ እንዴት ነው? ሰላም ነው አለ። ወዴት ነው? እዚህ እኮ ልንገባ
አልያዝንም ግን በነጸረ በዛ ላይ ደረተ አይደለ ይመደቁ የመላጣ ታገው ለእናንተ አንዴ ናና ቆይ አንተን እፈልጋለሁ ምን አረኩት ሸርዳ አይ ምንም አላረክም ችግር የለውም ላውራኒ ፈለኩት ቅድም ሳልክ ከጓደኞች የሆነ ነገር ስተወረሰም ጨዋታ ይዘኑ እንት ቋረበሽ አይደለም እኔ ሰሞን ሌላ ነገር ነው አምስት ጌት አንድ ቲም ያስጣልኝ ስትል ስለ ቤቲንግ እያወራ ሰምቼ ኧረ እኔ እኮ ቤቲንግ እኮ ቁርጭ እኮ አላውቅም እኔ ችግር የለውም አትፍረኝ እኔ ማርክ ይቀንስብኛል ምናምን ብለህ አትፍረኝ ችግር የለውም እኔ የመጣሽ ስለ ቤቲንግ ላውራ ተጫወት ኳሱ ማቁረጥ አቪያተርክን እንዳቁርጥ እኔ አንድ ወር ደሞዜ ነው ባንዴ በሁለት ሰከንድ ያጣሁት እኛም እንደዚሁ እሱን እንዳትጮት እና እኔ ካንተ የምፈልገው ምን እንደሆነ ታውቃለህ 10,000 ብር እንደበላ አድርገኝ በቃ 10,000 ጌት ቆርጠ 10,000 ብር እንደበላ አድርገኝ እበላለሁ እኔ እሱን 10,000 ብሩን ከበላው ማርክ እሰጣለሁ እኔ ሰርቼ ወደቀበት እሱ የለም በቃ እነሱ አርግና ማለት ነው እኔ ማርኳን ነገር አይደል ችግር የለውም አሁን ተደውሏል ገብተህ ተማርና ምሳሳ ካፌ ይጠብቃሉ እዛ እንገናኝ እንቀምራለን የማርኳን ነገር ከበላው አስብባት ችግር አትስብ አንተ እሺ አሉኝ እንደው ፈጣሪ ወይ እንደው ከዚህ ጉዱላ እንደው መቼ ነው የምታወጣኝ ስንቱ ባለ ሀብት ዛልተረ ይነካል አይ ታፈንታ እንደው ከዳመ ወልድ አይ ወይሽ እሺ የሚያሳዝን ነገር አየሁ ቆይ መልሼ ልደውል ሰው እንደዚህ ሲያዝን በቃ ደስ አይለኝም እሺ መልሼ ልደውል አንድ እሺ ወንድሜ እንካይሽ ለማን ነው ለኔ አንዱ ወንድሜ ወጣ ይተካል አሚን እንደው ምቀኛ ከማርተኛ ይጠብቅ አሚን ፈልገው ነገር ሁሉ ይሳካል አሚን እሺ የማንም ኩታራ መቀለጃ ልሁን እንዴት ናችሁ እንኳን ደህና መጣ ኮረኔ ቁጭ በል እስቲ አንተ ሰውዬ ቤት የለህም እንዴ ግን ሁሌ ስመጣ ያለው እዚህ በተደጋጋሚ እኔ እኮ ነኝ እንግዳ በመስለው ለዚህ ቤት ታውቃለህ ለአንተ አልነግርህም ኮረኔ ቤት የተፈጠረውን ነገር ትንሽ ከባለቤቴ ጋር ተጋጭተናል ተጣልተህ አይደለም እኮ ደብድባ አባራህ ነው እሱ ብቻ አይደለም ደግሞ ኮረኔ ያው አዲሱ ቤቴ እድሳት አላለቀም ታውቃለህ አይደል ምንድነው የጎደለህ ነገር ንገረን እኛ የምናግዝ ነገር ካለ እናግዝ አልቋል ፊኒሺንግ እኮ ትንሽ ሴራሚኩ ምናምን አለ አይደል ባኞ ቤቱ ወለሉ ምናምን ሴራሚኩ አላለቀልኝም እና እኔ አሪፍ ቦታ ጠቁመሃለሁ ካልሆነም ደግሞ ሄደህ ትገዛለህ እኔ ደውልለትና አይ እኔማ በምን አቅም ሄዳለሁ ኮረኔ ደክሞኛል አሁን ሴራሚክ ተሸክሜ ልመጣ ነው ባይሆን ልጅ አለ አይደል እንዴ እሱ ይዞልኝ ይምጣ እኔ ባይሆን ካሹን ልስጠውና እሱ ገዝቶ ይምጣ እንዴ ምን ችግር አለ አስቼ በደስታ ነዋ እኔ ላንተ ተው እዳት አስገባኛል ባይሆን እኔ ሰውየውን አካውንት ልስጥህና ትራንስፈር አድርግለት ልጁ እቃውን ይዞ ይምጣ አይሻልም ምንድነው አባዬ ደግሞ እንዴ አይ ምንም ያላማሪ ነገር ስላለ ለቤታችን ውበት ቁልፍ ሚናን የሚጫወቱት ሴራሚኮች እንደሆኑ ስንቶቻችሁ ታውቃላችሁ? እኛም እሱን ተረድተን ለኪችን፣ ለወለል እንዲሁም ለባኞ ቤት የሚሆኑ ጥራትና ጥንካሬ እንዲሁም ውበት ያላቸውን ሴራሚኮች ከሚና ሴራሚክስ ይዘንላችሁ መጣን። እነዚህም ሴራሚኮች በተለያየ አይነት ከለር አማራጭ ስለቀረቡ እንደየፍላጎታችሁ መጠቀም ትችላላችሁ። ለበለጠ መረጃ ስልካቸው እንዲሁም አድራሻቸውን ከታች አስቀምጠላችኋለሁ። አካውንታቸውን ሜንሽን አደርጋለሁ። ኮንታክት አድርጓቸው። አረ ምንድነው ኮረኔል? አረ ምንድነው? ሰዓቱ እኮ እየሄደ ነው። ደውላለሁ። ተረጋጋ እንዳሮጥ። ሄሎ የኔ ልጅ አባዬ የት ነህ? እኔማ ያቺ የተለመደችው ቦታ ነኝ። አብሰንት እንዳትባል ቦታን ሸፍኝልሃለሁ። ሴራሚክ የምን ሴራሚክ? አረ አባዬ ካሻውት ብየዋለሁ። ቆየው ካሻውት አልከው? አቤተር አደረከው። ትንሽ ብትጠብቀውስ ከፍ ቢልልህ ትንሽ ምን ነው ሰውየው እንኳን ከዚህ ቤት እስከሚወጣ ምን አረኩ የኔ ልጅ ልረዳ አልችልም ይቅር በለኝ በቃ እንኳን ደህና መጣችሁ። በልታዘዝ የሚበላ ነገር ምናምን ሁሉም አለ። በቃ ስጋ ፍርፍርና እንቁላል አድርገው። ስጋ ፍርፍር እንቁላል ምን ሆነ ነው አለርጂክ መሆኔን ታውቂያለህ እንዴ? በቃ እንቁላሉን ሰረዘውና በሱ ምትክ ጥብስ ነገር በቃ ጥብስ አድርገው። እሱ ይሰራስ በቃ አይኖርም። ሰረዘ ጥብስ አድርገው። ቶሎ ይደርስ እንዴ? ጥብስ እኮ ዩሪክ አሲድ አለብኝ። እሱ ረስታ ነው ምንድነው? ደህና ነገር ያምሻል ነው። በቃ ስጋ ያለው ነገር እንዳለ ሰርዘውና ፓስታ አድርገው። በቃ ይቀር እሱኛ ያስከውን ይቀርና ፓስታ አድርገው። ፓስታ በከሱ ፓስታ ምንድነው የፈለገችው? እቺ
እንዴ የሆነ ነገር ስትላታ ታዲያ ምን አታውቅም? ባለ የሚበላውን አገኘን ምን የሚጠጣ ምን ይሆናል? በቃ የሆነ ቀዝቃዛ ነገር አድርግልኝ። ለአንተ ቀዝቃዛ ለኔ ትኩስ ነገር በቃ ለሷ ትኩስ ነገር ምን ይሆናል? ሻይ በቃ ለኔ ተመቸን። ቀዝቃዛ ነገር አምጣልኝ። ግን አሁን ቮካል ነገር አለችብኝና ቀዝቃዛ አይመከርም ነገር ለጉሮሮ። በቃ ትኩስ ነገር አድርግልኝ። ትኩስ ነገር ይላል እንደሷ ማለት በቃ ተመሳሳይ በቃ ትኩስ ነገር አይመከርም ማለት ጉሮሮ ኒትራል ነገር ቢሆን አሪፍ ነው። ውሃ አድርግልኛ በቃ ውሃ ሁለት ሊትር ለሁለታችን ግን 2 ሊትር ምን ሻወር ለንወስድ ምን አደርገዋለሁ? ሩብ አድርገው ዝም ብለህ አይጠቅመንማ። ሩብ አይበቃል። በቃ ሩብ አያንስብህማ። ሩብ የእግዚአብሔር ውሃሽ የእግዚአብሔር በእግዚአብሔር ውጡልኝ። ቤትዬ መጥቻለሁ እናቴ። ወደ ስም የምትገባው ጋሽ ስራ አልገቡም እንዴ? አዎ አልገባውም። አዲስ የሆነ ኤሌክትሪክ ምሰራ ልጅ መጣበት። እኔ ነኝ ኤሌክትሪክ ምሰራ ልጅ። አዎ ስራው በቃ የት አለ? ይኸው እዛ ጋር ይሄኛው። አዎ ስራው ይሄኛው ነው። ማነው ነካክቶ ተው። ማነው እንደዚህ ነካካው? እኔ ሰው ነካካው ነገር አልሰራም። ሰው ነካካው ቤት ያ ነገር ብትሆንስ እኮ የዚህ ቤት እኔ ነካካው እኮ ሲጀምር አንተ ሰው ምን ይመጣው አይደል? ታውቁኛል እኮ አንተ ልብስ ሞቀይ ሰው እየከሻው ለማውራት ትሞክራለህ እንዴ? ቢልንስ ላይ ፊት ትላለህ እንዴ? ላይ ምንድነው? በቃ ሰው በቃ ፍቅረኛ ነኝ። አንተ ዛሬ እውነቱን ነው እኮ በቃ ፍቅረኛ። አዎ የሆነ ቀይ ልጅ ማለት አንተ ማለት ማን ነው? ቀይ ሰው የሰው ልጅ ቀይ ልጅ አለ በእኔ ደጓተኛ እንደረበኝ ነው ማለት ነው። ሲጀምር አንተ ልብስ ማያምር ምንም አያምርም። ካንተ ጋር ልትሆን ልጅ አልፈልግም። አዎ ልብስ አያምርም። አዎ ልብስ የማያምር መልክ የማያምር ምንም አያምርም። ቀልብ አልወደድም። ልጄ እራቅ። ተው ከንፈሬ እንኳን አያምር። አንተ ምንም አያምርም አንኳ አይደለም። ለልብሱ ለመፍትሄ ግን ንጉስ ፋሽን አለ። እዚህ እጅ እንጠላለሁ። ተከተሉ። ስማ በቃ ገጠር ግባ እናሳ አርሳር ብላ የኔ ዓላማ ሌላ ነው፣ ሐሳቤም ከተማ ነው። መንጃ ፈቃዴን አውጥቼ አዲስ አበባ ገባለሁ። አዲስ አበባም ገብቼ ታክሲም ይሁን ምን ይዤ ሰራ አደርግና ደግሞ ቤቴንም ሰርቼ አድራሻቸውም 22 ጎላጎል ፊት ለፊት የአብ ህንጻ አንደኛ ፎቅ ላይ ይገኛሉ። አካውንቱን ከስር ሜንሽን አድርጌላችኋል። እኔ ጠጥቼ አላውቅም። አንቺን ካገኙ በኋላ ትቼዋለሁ። ያ ያለፈ ታሪክ ነው። አንቺ ካገኙ 3 ነው 4 ብቻ ነው የጠጣ ትቼዋለሁ። በቃ ስላንቺ ነው ሁሌ ማስበው። ስንቴን ምን ስለኔ ነው የምታስበው? ሁሌ ስላንቺ ነው ማስበው። እሺ እንደዛ ከሆነ እኔ እናንተ የተገናኘንበት ቀን መቼ ነው? እኔ እናንቺ የተገናኘንበት ቀን ያን ቀንማ እንዴት እረሳዋለሁ? ዓርብ ነበረ በ12 እና ብርቄም ወርቄም የጠላ ቀናቸው ነበር። ሁለቱም የጠላ ምልክት አውጥተው ነበርና ሁለቱም ጠላቸው ደግሞ ቦምብ ነው። ከየትኛው ሊድ በጣም ተወዛግፉ ተጨናንቄ ምናምን መንገድ ላይ እየሄድኩ ሳለ አይደል አንቺን የጠላ ቂጣ በተመሰል ቆንጆ ልጅ አገኘሁ። አሁን ራሱ ከጠላ ሱጣም እንደ ወጥቼ አንቺን ውበት እያደነው ከዛ ቀረብኩሽ። ውስጥሽ እንዳለሚቱ አረቄ ልጽት ያለኝ ነው ነበር። እኔ ቆንጆ አረቄ ጠላ እስኪ ካረቄና ጠላውታ አቋምሽ እኮ የምናሹ የጠላ ምልክት ታውቂዋለሽ። እንደዛ ቀጥ ያልሽ እኮ ነሽ የኔ ፍቅር። ልቀቀኝ በእግዚአብሔር። አንድ ነገር ልንገር፣ ሁሌ ጠላ ከምንጠጣ ለምን የፈረሱ ቤተክርስቲያኖችን አትሰጣ? የቤተክርስቲያን ፈርሶብን ምስጥ በልቶብን ፈራርሶብን ይሁን እንደምታዩት የምንቀደስበት የምንጎደስበት አተን ዝም ብለን በበለል ነው ያለነው። እባካችሁ እናቴ ልጆቻችን እርዱን፣ በቤትም በደጅም ያላችሁ እርዱን እባካችሁ። ይህም የምታዩት አካውንት የራሱ የፈረሰው የማርጌ ጊዮርጊስ አካውንት ሲሆን በዚህም የተቻላችሁ እንድታግዙ ስንል በጊዮርጊስ ስም እንጠይቃለን።